በዓለማችን ላይ ትልቁ ውሸት ምን እንደሆነ ታውቃላችሁ? ጊዜ ረፍዷል ብሎ ማሰብ ነው። ብዙዎች ስኬት ባያዎቹ ካልመጣ አይመጣም ይላሉ። ነገር ግን የ64 ዓመት ዲያና ናያል በኩዌት የባህር ዳርቻ ላይ ያሳየችን እውነት ሌላ ነው። በኩዌት የባህር ዳርቻ ላይ የተጻፈው ታምር በፀሐይ በኮዋ ባህር ላይ ስትጠልቅና ስትወጣ 5 ጊዜያት ያህል ተደጋገመ። ዲያና ናያል በመጨረሻ የፍሬዶዋ ኩዌት ከተማ ዳርቻ ማየት ጀመረች። በባህር ዳርቻው ላይ የቆሙት በሺዎች የሚቀጥሩ ሰዎች በዝምታና በጉጉት ይጠባበቃሉ። ጥያቄው ትደርሳለች ወይ የሚል አልነበረም። ይህ በሰው አካል ሊደረግ የሚችል ነው ወይ የሚል እንጂ። ዲያና የኩዌት አሸዋ ስታርፍ እግሮቿ መሬት መያዝ አቃታቸው። ተንገዳገደች። ፊቷ በመርዛማ ጀሊፎች ተለቅልቋል። ከንፈሮቿ በጨው ውሃ አብጠዋል። ድምጿም ጠፍቷል። ነገር ግን በዚያ ቅጽበት የዓለም የዕድሜና የችሎታ ግንዛቤ ለዘላለም ቀየረችው። ዕድሜ ቁጥር ብቻ ሳይሆን የአእምሮ ውሳኔ መሆኑን ያረጋገጠችበት የድል ከተማ ሆነች ኩዌት። ሳይንሳዊ እውነታ፣ ጊርትና የአእምሮ ኃይል። የዲያና ታሪክ በስነ ልቦና ባለሙያ አንጄላ ዲኩዌርስ ጊርት በተሰኘው ታዋቂ መጽሐፏ ላይ ከገለጸችው ሳይንሳዊ እውነታ ጋር ይገናኛል። አንጄላ እንደምትነግረን ለታላቅ ስኬት መሰረቱ ከፍተኛ ተሰጥኦ አይኪው ሳይሆን ጊርት ወይም የማይበገሩ ማን ነው። ተሰጥኦ ከጥረት ጋር ክህሎት ወይም ስኪል ያስገኛል። ክህሎት ከጥረት ጋር ስኬት ወይም አቺቭመንት ያጎናጽፋል። ዲያና ያሳየችን ሳይንስ ይህ ነው። ጥረት በዚህ ቀመር ውስጥ 2 ጊዜ ይገኛል። በ64 ዓመቷ አእምሯ ከጥንቿ በላይ ጠንካራ የሆነው ፕሪፍሮንታል ኮርቴክስ የተባሉ የአእምሯችን ክፍል ዓመታት በሚደረግ ልምምድ ስለሚገነባ ነው። በመጽሐፏ ውስጥ እንደተጠቀሰው አእምሯችን እንደ ፕላስቲክ ተለዋዋጭ ኒውሮፕላስቲሲቲ ስለሆነ አርጅቻለሁ ብለን ስናስብ አእምሯችን መስራት ያቆማል። ገና ነኝ ስል ግን አዳዲስ የነርቭ ሴሎችን ማመንጨት ይጀምራል። ስለዚህ በሰዓት ላይ የሚቆጣጠረው ደቂቃ ወይም በልደት ካርድ ላይ ያለው ቁጥር እንዲወስንባት ትፍቀድ። ዲያና ናያል በባህር ዳርቻ ላይ ስታርፍ ዓለም ያስተማረችው አንድ ትልቅ እውነት አለ። ለመጀመር በጭራሽ አታርፍም፣ ለማቆም ግን ሁልጊዜም ገና ነው። ዛሬ ያንን አቧራ የለበሰ ህልምህን አውጣው። ዓለም አትችልም ስትልህ አንተ በአዲሱ ጥንካሬ ተመልከቱኝ ይበላል። ምክንያቱም ታሪክ የሚጻፈው በጀመረት ሳይሆን እስከ መጨረሻው በጸኑት ነው። በፍጹም ተስፋ አትቁረጥ። መልካም ጊዜ። አንድሮሜዳ ፖድካስት